ከህግ ጀርባ ሆኖ ነው የሚሰራው። እንደዚህ ይልሃል፣ ከህግ ጀርባ ሆኖ አታመንዝር ይልሃል። ከዛስ ደግሞ አንተ አትችልም አትንትን አትበል ይልሃል ከጀርባ። ህግን ተጠቅመ ለመዳን ስትፈልግ መቼም እንደማትድን ያውቃል። ከዛስ ዘመንን ሁሉ ኳትነ እንድትሞት የጽድቅን መንገድ እንዳታውቅ በስራ ነው የምትጸድቀው፣ በስራ ነው የምትሆነው ይላል። የሰይጣን ትልቁ ትግሉ ምንድን ነው ሲባል ኢየሱስ ከህግ እርግማን ነፃ እንዳወጣ እንዳታውቅ። ኢየሱስ ህጉ ምንድን ነው? የኃጢአት ኃይል ነው። ህጉ ኃጢአትን ሰላምታ ይኸውልህ ጨብጦ ነው የሚተዋወቅ። ህጉ ጨብጦ ያስተዋውቃል። ምንን? ኃጢአትን ያስተዋውቃል። ሰይጣንስ ደግሞ በክርስቶስ ኢየሱስ የተከፈለውና ያገኘውን ነገር እንዳታውቅ ነው አይምሮህ የሚዘጋው። አይ በራሴ ነው ማመጣው፣ በራሴ ነው የምጸድቀው፣ እኔ ኢየሱስ ጀምሯል፣ እኔ ነኝ የምፈጽመው እንድትል ነው የሚያደርገው ሰይጣን። ስለዚህ ብዙ ጸጋ በተቀበልክ መጠን ህግን ሳይሆን ብዙ ጸጋ በተቀበልክ መጠን ኃጢአትን ለማሸነፍ ብዙ አቅም ታገኛለህ። ስለዚህ ጸጋው ላይ ፎከስ አድርግ። ጸጋ ማለት የእግዚአብሔር ነፃ አቅርቦት፣ ሰው ያለፋበት ያልደከመበት ዋጋ ያልከፈለበት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሁን ጸጋና ህግን ስናይ እስራኤላውያን ለምሳሌ መስዋዕት ያቀርባሉ። መስዋዕት ሲያቀርቡ ምን እያሉ ነው? መስዋዕቱን ካቀረቡ በኋላ ለቀጣይ ዓመት ይሰጋሉ። ኦልሬዲ መስዋዕቱን ካቀረቡበት ቀን ጀምሮ ለአንድ ዓመት ነፃ ናቸው። እንኳን እስራኤል መስዋዕቱን ካቀረበ በኋላ የበግ ደም እንኳን እስራኤልን ለአንድ ዓመት ካሳረፈ እንዴት ነው የኢየሱስ ክርስቶስ ደም አንተን ለዘላለም ማያጥበው? የበግ ደም ፈሶ እኮ ነው የሆንዬ። ከበግ ደም እኮ በታች ነው ያደረጉት እኮ የኢየሱስን ደም። የበግ ደም እኮ አንዴ ፈሶ ለአንድ ዓመት እንኳን ይቅር ይላል እኮ። የኢየሱስን ደም እንደሚል ታውቃለህ? ምን እንደሚሉ ታውቃለህ? ሃይማኖተኞች አይ በስራ ነው የምንጸድቀው፣ እንደዚህ የኢየሱስ ደምማ አያጸድቀንም። ሊትራሊ ምን እያሉ ነው? የኢየሱስ ደም አያጸድቀንም። ኢየሱስ መቀራኒው ላይ የፈሰሰው ደም ለዘላለም እኛን የማጽደቅ አቅም የለውም። እኛን ለማጽደቅ አቅም ያለው ምንድን ነው ሲባል የእኛ መልካም ስራ ነው። ስለዚህ ምንድን እያሉ ነው? ከኢየሱስ ደም በላይ የእኛ መልካም ስራ ይበልጣል እያሉ ነው። ሰይጣን የሚያደርገው ደግሞ ምንሆን ነው የሚያደርገው? በክርስቶስ ኢየሱስ በማረፍ የዘላለም ሕይወት እንዳታገኝ መድኃኒቱን ይደብቅብሃል። ሰይጣን መድኃኒቱ ይደብቅብሃል። አንድ ልጅ አለ የአስሙን መድኃኒት ደበቀበት ከልጁ። የአስሙ መድኃኒት ደብቆበት ልጁ ያስላል። ከዛ በኋላ ወጥቶ ለቤተሰቡ ምን ይላል? እንዴ በጣም ሱስ አለበት እንዴ ሲጋራ ምናምን ይለዋል። ልጁ እኮ እያሳለ እኮ በቃ ሲጋራ አታጭስ ብዬ አስቸገር ካደል ምናምን ይለዋል። የአስሙ መድኃኒት እኮ ደብቆበት የክርስቶስ ኢየሱስን ወንጌል በክርስቶስ የተጨረሰውን ወንጌል ይደብቁባቸዋል። ከዛስ ይኸውልህ በኢየሱስ በማመን ትጸድቃለህ ስትለው ኖ አልጸድቅም፣ በስራ ነው የምጸድቀው ይላል። በስራ ነው የምጸድቀው። እሺ በላይ ሰብ ጥርኝ ውሃ በማጠጣት በማርያም 70 ሰው ከበላ በኋላ ምን አይነት እኮ እኔ እኮ ዓለም ላይ የሌለ እኮ ድርሰት እኮ ዓለም ላይ የሌለ ድርሰት 70 ሰው የበላ ሰው 78 ሰው እንኳን እሱ ዳይኖሰር በልቶ ይጨርሳል እንዴ? 78 ሰው የበላ ከዛ በኋላ በማርያም ስም በኢየሱስ ስም ሲባል ጽዋ እምቢ አለ፣ በስላሴ ሲባል እምቢ አለ፣ በሚካኤል ሲባል እምቢ አለ፣ በማርያም በአዛኝቱ ሲል ውይ ልቤን ነካኝ አለ። 78 ሰው የበላው በላይ ሰብ ሰው በላ ማለት ነው። በላይ ሰብ ማለት ሰው በላ። ሰውየው ምን አደረገ? ጥርኝ ውሃ ጠጣ። ከዛስ በማርያም ኪዳን ወደ እግዚአብሔር መንግስት ገባ። እንዴት? በውሃ ብቻ ወደ እግዚአብሔር መንግስት ገባለሁ እያለ በኢየሱስ ደም ግን አልገባም ይላል። ውሃ በማጠጣት የዘላለም ሕይወት አለኝ። እንዴት? መኑ ዘይሳነው ለእግዚአብሔር አልቦ ነገር ዘይሳነው ለእግዚአብሔር። ለእግዚአብሔር የሚሳነው ነገር አለ። ምን ለእግዚአብሔር የሚሳነው ነገር አለና? ለማርያም ጥርኝ ውሃ በማርያም ስም በማጠጣት እጸድቃለሁ ይላል። በኢየሱስ ደምስ ታዲያ ጥርኝ ውሃ አብስሰ ከዳንክ ቀራኒው ላይ የፈሰሰው ደም እንዴት አያድንህ? አዙሪት እየተጫወተብህ ነው ሰይጣን። የምሬን ነው የምልህ። ያሰድባል። በስራ ነው የምትጸድቀው ይላል። ከዛስ እንድትሳደብ ህይወት አልባ ነው የሚያደርግ። እየሸወደ ነው፣ ወደ ሞት እየወሰደ ነው። በዓል በማክበር ሰሪሞኒ በማድረግ እኛ ብዙ ነን የቀደምነን ምናምን እያለ ልክ እንደ ኢሰፓና እንደ ኢሃፓ ማለት ነው እኛንን እንትኖች ምናምን እያለ ኢየሱስን ሳታገኝ እንድትሞት። ትላንት ነግሬያቸዋለሁ። መሐመድ ካለ ሙስሊም ነው፣ ማርያም ካለ ኦርቶዶክስ ነው፣ ኢየሱስ ካለ ጴንጤ ነው ብያቸዋለሁ። የጴንጤ መታወቂያው ኢየሱስ ነው። ጴንጤ አንድ ገድል አለው፣ እሱም የጌታችን የኢየሱስ ክርስቶስ ገድል ነው። በብሉይ ኪዳን እነርሱ የሚያስታውሱት ሪማይንደር መታሰቢያ ነው ኃጢአት። ለምን? ለአንድ ዓመት መስዋዕት ሲያቀርቡ መስዋዕቱ ሪመምበራንስ ምን ኃጢአተኛ መሆናቸውን ዛሬ እንደሰዋ አያርፉ። አንድ ዓመት ከዛ ቆይቶ ከእንደገና ምን ያደርጋሉ? ይሰዋሉ። የኃጢአት መታሰቢያ ነው ያለው። በዛ መታሰቢያ ነው ያለው። ኃጢአት ይሸፈናል እንጂ አይወገድም።
ኢየሱስ ሲመጣ ዮሐንስ በሩቅ አይቶ ነዋ በጉ ለእግዚአብሔር ዘያትት ዓለመ ኃጢአት፣ የዓለምን ኃጢአት የሚሸፍን ሳይሆን የሚያስወግድ። ኢየሱስ ጋር የኃጢአት መታሰቢያ የለም። ኢየሱስ ጋር የጽድቅ መታሰቢያ ነው ያለው። የሆነ ጊዜ ደሙን አፍስሶልህ ከዛ በኋላ ለዚህ ደግሞ ብለህ የምትፈራው ነገር የለም። አንዴ ጌታ ኢየሱስ ክርስቶስ ደሙን በማፍሰሱ የኃጢአት መታሰቢያ ሳይሆን የጽድቅ መታሰቢያ በቀራንዮ ላይ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ አጥሟል። ከዚህ በኋላ የኃጢአት መታሰቢያ የለንም። መስዋዕት አናቀርብም። መስዋዕቱ አንዴ ገብቶ አብ የረካበት ነው። ኢየሱስ ክርስቶስ ጌታ ነው። ለእኛ መታሰቢያ ምንድን ነው ሲባል ኢየሱስ የሰራውን ነው። ኢየሱስ ምን አለ? ይህን ለመታሰቢያ አድርጉት ሲባል ሪማይንደር ኦፍ ዘ ፊኒሽድ ወርክ ኦፍ ክራይስት፣ የተፈጸመው የክርስቶስ ኢየሱስ መታሰቢያ እንጂ የኃጢአት መታሰቢያ የለንም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የኢየሱስ ደም ፈሶልሃል። ያንተ ስራ አይደለም። ኢየሱስ ክርስቶስ ያጸድቀሃል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልቀጥል። ጌታ የተባረከ ይሁን። እስቲ ሃሌሉያ። ኦ ጂሰስ ቴንክ ዩ። አንድ ነገር ልጨምርላችሁ። እግዚአብሔር አምላክ ሰው ልጅ ይወዳል። ለሰውም ልጅ ደግሞ ህይወቱን አሳልፎ ሰጥቷል። ለሰውም ልጅ ህይወቱን አሳልፎ ሲሰጥ ዋጋ ከፍሏል። ባለፈው ነግሬያችኋለሁ። ኢየሱስ የሰውን ጉድለት ያውቃል፣ የእግዚአብሔርን ፍላጎት ያውቃል። ቤዛ ስንል የሰውን ጉድለት ያውቃል፣ ከዛስ የእግዚአብሔርን ፍላጎት ያውቃል። እግዚአብሔርን ምን አይነት ኃጢአትን ምን ያክል እግዚአብሔር እንደሚጠላው የሚያውቀው ኢየሱስ ነው። አንዳንድ ሰው እኔ ነኝ ጠበቃ ይላል፣ የኃጢአት ጠበቃ በስራ ነው የምጸድቀው ይላል። ብራዘር ኢየሱስ እግዚአብሔር ምን ያህል ኃጢአትን እንደሚጸየፍ የሚያውቀው እሱ ነው። ከዛ መስቀል ላይ እግዚአብሔር ልጁን አይደለም የሚያየው፣ መስቀል ላይ የሚያየው እሰይ ልጆችን የሚጥል እሰይ ልጆችን የሚገድለውን ኃጢአት አገኘሁት፣ አሁን ምን ላደርገው ነው? ላጠፋው ነው አለ። ስለዚህ እግዚአብሔር መስቀሉን ከታች ወደ ላይ ስናየው ብለን ከንፈራችንን እንመጣለን። ልክ ጌታ ኢየሱስ ክርስቶስ በሊቶስጥሮስ መንገድ እየመጣ ያለ የኢየሩሳሌም እናቶች ደረታቸውን እየደቁ ከዛ ምላ ስለ እኔ አታልቅሱ፣ ስለ ልጆቻቸው አልቅሱ። ለምን? ይሄ የኔ ጉዞ እልቅሻን የሚያመጣ ሳይሆን ደስታን የሚያመጣ ነው። ለምን? ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ከድካሙን ፍሬ ብርሃንን ያያል፣ ፈገግ ይላል ብያቸዋለሁ ትላል። አሁን እግዚአብሔር ምን ያክል ኃጢአት እንደሚጸየፍ ያውቃል። እግዚአብሔር ምን ያክልም ደግሞ ንጹህ እንደሆነ ጽድቅን እንደሚወድ ጌታ ኢየሱስ ነው የሚያውቀው። ጌታ ኢየሱስ መጣና የሚጸየፈውን ኃጢአት ሆነ። ኃጢአቱ እኮ ሆነ እኮ ነው የሚለው ባይዞ እግዚአብሔር ያ የሚጸየፈው አለ አይደል? ኃጢአት ብሎ ያረግ በቃ እግዚአብሔር አይኑ ለማየት የማይፈልገው ኃጢአት አለ። እሱን እኮ ነው የሆነው ኢየሱስ። እሱን ነው የሆነው ኢየሱስ። ከዛስ ገደለው። ከዛስ ኃጢአታችን የመጨረሻ በእኛ ህይወት ላይ እንዳይቀጥል ባይዘወይ በእኛ ህይወት ላይ ኃጢአት ብቻ ሳይሆን ህግም እንዳይቀጥል ጌታ ኢየሱስ ክርስቶስ አድርጓል። ለምን? የህግ ፍጻሜ ሆኖ ነው ጌታ ኢየሱስ ክርስቶስ የፈጸመው። የህግ ፍጻሜ ነው ኢየሱስ ክርስቶስ። ስለዚህ የቱ ይበልጣል? የእግዚአብሔር ጸጋ ይበልጣል ወይስ ያንተ ኃጢአት ይበልጣል? በተለያየ ድካም ውስጥ ላላችሁ፣ መወሰን ላቃታችሁ፣ መሀል ላይ ላላችሁ ሰዎች ግሪኩ ጸጋ ሲበዛ ይላል። ሮሜ ምዕራፍ 6 ላይ ያለው ጸጋ ሲበዛ ማለት ይሄ ኃጢአት በዛ የሚለውን ኦቨርፍሎ ይለዋል። ኃጢአት በዛ የሚለውን ጸጋ በዛ የሚለውን ደግሞ ሱፐር ኦቨርፍሎ ይለዋል። ኃጢአት ከመብዛቱ በላይ የጸጋው ብዛት ግን እጅግ ድንቅ ነው። የትኛው? የኃጢአትን ብዛት የሚውጥ ነው። ኃጢአት በዛ ኦቨርፍሎ ይላል። ከዛ ጸጋ በዛ ደግሞ የሚለውን ሱፐር ኦቨርፍሎ። ኃጢአት ሲበዛ የእግዚአብሔር ጸጋ ደግሞ ኃጢአትን ይውጠዋል። ስለዚህ ሱፐር ኦቨርፍሎ የሆነው ምነው? ጸጋው ነው። ጸጋው ይሻልሃል ወይስ ህጉ ይሻልሃል? ብራዘር ጸጋ የሚትረፈረፍ ነው። ጸጋን እንሰብካለን ቢኮዝ ብቸኛው የሰውን ከኃጢአት ጋር ሰው ያለውን ትግል የሚያሸንፍ የኢየሱስ ክርስቶስ ጸጋ ብቻ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ይሄ የስርየት መክደኛው የስርየት መክደኛው በብሉይ ኪዳን በግሪኩ ትርጉሙ ማብረጃ የሚል ነው። ሲተረጎም ማብረጃ የሚል ነው እና የስርየት መክደኛው የተቀጠቀጠ ነው። ልክ ምን ያደርጋሉ? የተቀጠቀጠ የተመታ ብረት ነው፣ በወርቅ የተለበጠ ማለት ነው። ይመቱታል፣ ይቀጠቅጡታል። ትክክለኛ ፎርሙን እንዲይዝ ምን ይደረጋል? የስርየት መክደኛው ይሄ ደሙ ፈሶበት እግዚአብሔር የሚቀበለው ይቀጠቀጣል። በደንብ አድርገው ይቀጠቅጡታል፣ እሳት ውስጥ አስገብተው። ከቀጠቀጡት በኋላ ነው ለተፈለገው ዓላማ የሚውለው። የስርየት መክደኛው እግዚአብሔር ህዝቡን ደም ተቀብሎ እግዚአብሔር ህዝቡን ይቅር የሚልበት ነው። የኃጢአት ማብረጃ ነው። የተቀጠቀጠው ለምንድን ነው ሲባል የኢየሱስ ክርስቶስን በመስቀል ላይ መመታትና መቀጥቀጥ ታይፖሎጂ ነው፣ ምሳሌ ነው። ስርየት መክደኛው ምንድን ነው? ደሙ የሚቀርብበት አይደለ? ኢየሱስ የተቀጠቀጠው የተመታው ያ የስርየት መክደኛው ታይፖሎጂ
ጥላነቱ ሻዶ ለኢየሱስ ክርስቶስ ስለሆነ ነው። ኢየሱስ ክርስቶስ ኃጢአትህን የእግዚአብሔርን ቁጣ የእግዚአብሔርን ለኃጢአት የሚቀበለውን እያንዳንዱን ነገር ያበረደ ነው፣ የተሸከመ ነው። ኢየሱስ ተሸክሞልሃል። የእግዚአብሔር ቁጣ ኢየሱስ ላይ አልቋል። እግዚአብሔር አሁን አይቆጣም። ኢየሱስን ካላመንክ ግን ቁጣ ውስጥ ነው። በክርስቶስ ያላመነ ሰው አሁን ቢሞት ወደ ሲኦል ነው የሚገባው፣ ወደ ገሃነብ ነው የሚገባው። ኢየሱስ የኃጢአታችን ማብረጃ ነው። ኢየሱስ የኃጢአታችን መወገድ ነው። ኢየሱስ የእግዚአብሔር ቁጣ በራሱ ላይ አስተናግዶ የጨረሰ ኢየሱስ ክርስቶስ ጌታ ነው። ብቻውን የክብር አክሊል የነበረው የሸዋ አክሊል፣ አይኖቹ በቡጢ ተመተው ለማየት የሚከብዱ፣ በጨርቁ ላይ በልብሱ ላይ ዕጣ የተጣጣሉበት፣ ጎኑ ውሃና ደም የፈሰሰለት ለማን ወንድሜ? ድንጋይ እንድትሸከም። አንተ ድንጋይ እንድትሸከም ነው ኢየሱስ ይህን ሁሉ ዋጋ የከፈለው አይደለም። አንተ መስቀሉን እንድትሸከም ነው እንጂ ኢየሱስን በማስታወስ እንድትመላለስ ነው እንጂ በፍጹም ድንጋይ በመሸከም አንተ የዘላለም ሕይወት እንዲኖር አይደለም። ጠልተናችሁ ነው የምንነግራችሁ። ኖ ኔቨር ኤንድ ኤቨር። ምንጠላው ትምህርቱን ነው፣ ምንጠላው ትርክቱን ነው፣ ውሸቱን ነው ምንጠላው። ኢየሱስ ብቻ ነው የሚያድነው፣ ኢየሱስ ክርስቶስ ብቻ። በዛ ቤት አንድ ትምህርት አለ። ሰው ኢየሱስን ክዶ፣ ጥምቀትን ክዶ፣ ክርስትናን ክዶ፣ ቁርባንን ክዶ፣ መልአክን ክዶ ማርያምን ግን ካመነ ይገባል። ተአምረ ማርያም ላይ ምን አልኳችሁ? ኢየሱስን ክዶ፣ በኦርቶዶክስ ትምህርት ኢየሱስን ክዶ፣ ጥምቀትን ክዶ፣ ቁርባንን ክዶ፣ መላእክትን ክዶ፣ ነገር ግን ማርያምን ካመነ ይገባል ይላል መጽሐፍ። ስለዚህ ሰይጣን አይተሃል፣ ያሳልመሃል። ከዛ እሱን መጽሐፍ በሱት ይጠቅልሎ ትሳለመዋል። አታውቁም። ስለማታውቀው ነው የምትሳደበው። እኛ እናውቀዋለን፣ የኖርንበት ስለሆነ። እኛ ነበርን እኮ አሁን ብንኖር እኮ የምናቆርብ። አሁን እኮ በኮሜንት ምናምን የምትሰርበኝ ሰውዬ እኔ ነበር ማሳልምህ እኮ አምጥቼ ማለት ነው። አፍ ውስጥ እኮ አስገብቼ እኔ ነበር እኮ ማቆርብ። ለማርያም እኮ ይላል። ማርያምን ካልካደ ኢየሱስን ክዶ ምን ያደርጋል? ይድናል፣ ይጸድቃል ይላል። ሰይጣን በቁሙ መጽሐፍ ተሰርቶለት መጽሐፉ የሚሳምበት እኮ ነው። ከርስ እኮ ነው፣ እርግማን እኮ ነው ይሄ። እርግማን ተአምረ ማርያም ላይ ቆልጭ ብሎ ይገርምሃል። 50 ዓመት መብረቅ እንትን ላይ ትላንት ዮኒም አንስቶት ነበር። 50 ዓመት ጨረቃ ላይ፣ 50 ዓመት ፀሐይ ላይ የተቀመጠ ብቸኛ ሰው 50 ዓመት በጌታ በኢየሱስ። እንዴት ሆኖ ነው? ፀሐይ ላይ አይደለም ብራዘር፣ ፀሐይ ላይ አይደለም። ስቶቭ ላይ አይቀመጥም። አቡነ ገብረ መንፈስ ቅዱስ ስቶቭ ላይ አይቀመጥም። ፀሐይ ላይ 50 ዓመት ስቶቭ ላይ አይቀመጥም። 50 ሰከንድ አይቀመጥም። 7 ዓመት ውሃ ውስጥ ምንም በቃ የማይመስል ውሸት። ምን ይለዋል አሁን? ይሄንን ለእግዚአብሔር የሚሳነው ምን ነገር አለ? ለእግዚአብሔር የሚሳነው ምንም ነገር ከሌለ በኢየሱስ አምነ ዳን ሲባል አልችልም ለምትለው ለምንድን? የኢየሱስ ሲሆን ነው እግዚአብሔር የሚሳነው። በማርያም በኩል አዎ እድናለሁ እጸድቃለሁ ትላለህ። ምን ሲባል መን ነው ዘይሳነው? ለእግዚአብሔር የሚሳነው ነገር ለኢየሱስ ሲሆን ነው እግዚአብሔር የሚሳነው። በኢየሱስ በማመን የዘላለም ሕይወትን አገኝ ሲባል ለዛ ነው የሚሳነው። የኢየሱስ ጊዜ ይሳነዋል እግዚአብሔር፣ የፍጡር ጊዜ ደግሞ አይሳነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ወዳጄ ኃጢአት በሰራ ቁጥር፣ ኃጢአት ውስጥ በገባ ቁጥር ራስህ መክፈል እንዳለብህ ነው ሰይጣን የሚነግርህ። አንዳንድ ሰው የሆነ ኃጢአት በሰራ ቁጥር ምን ብሎ ያስባል መሰል? አይ ራሴን ልቅጣ፣ ራሴን ካልቀጣው እግዚአብሔር ይሄን እንትኔን አይቀበልም ይላል። ሰይጣን የሚነግርህ ምንድን ነው? ራስህን እንድትቀጣ ነው። ለኃጢአት ራስህ መስዋዕት እንድትሆን ነው የሚገፋፋ። አውቆ ነው ሰይጣን እየሸወደ ነው። ራስህን እንድትቦጭር። ከዛስ የሆነ ገዳም ስትሄድ እንትን ያልክ ይመስልሃል። የሆነ ገዳም ሄደ ሲደክም ምናምን እግርህን የሆነ እሾህ ሲወጋ ምናምን የጸደክ ይመስልሃል። ለምን? በመልፋት። ከዛ ሄደ ስታለቅስ አድሬናሊን ግላንድ ከአይነ ትንሽ እንትን ሲል የሆነ ፍስስ ብሎ የሆነ ነገር ሲሰማ ከዛ ምን ትላለህ መሰለህ? አይ እግዚአብሔርማ ዛሬ ተቀብሎኛል ትላለህ። ብራዘር ኢየሱስ ጀምሮ አንተ የምትፈጽመው ስራ የለም ብራዘር። አንተ መልካም ስራ ሰርተ እግዚአብሔር የሚቆጥርልህ የለም። የፈለገ ጴንጤም ሆነ ነው የምነግርህ። የፈለገ ምድር ላይ በአናትህ ዮኒ እንደሚለው በአናትህ ተተክለ በፊት እንደሚለው አሁን አይልም። በአናትህ ተክለ መልካም ነገር ብታደርግ እግዚአብሔር በክርስቶስ ኢየሱስ ከተቀበለ በላይ ሊቀበል አይችልም። እግዚአብሔር አንዴ በክርስቶስ ኢየሱስ ከተቀበለ በኋላ የትኛውንም መልካም ነገር ብታደርግ እግዚአብሔር በኢየሱስ ከተቀበለ በላይ አይቀበልም። ለምሳሌ አሁን ጌታን ተቀበል፣ የእግዚአብሔር ልጅ ሆነ። አሁን ደግሞ እያያችሁት ቅዳሜ ዕለት ይጠመቃል። ቅዳሜ ዕለት ደግሞ ሌላ ጦርነት ነው የምናነሳው፣ ሰላማዊ ጦርነት ማለት ነው።
ጌታ ይባረክ። ስቲች እያደረግን ፎቶን ዱዊት እያደረግን በደንብ እናቀጣጥለዋለን። ቅዱሳን የዛኔ የጥምቀት ዕለት እናንተም በቃ የዮኒን ቪዲዮ በደንብ ሼር እያደረጋችሁ በደንብ አቅሙት። አንዳንድ ሰው አምርሯል እያለ ለምሳሌ አሁን እሺ ተጠመቀ፣ መልካም ነገር መስራት ጀመረ። ተጠምቆ መልካም ስራ መስራት ጀምሮ የፈለገ መልካም ስራ ቢሰራ ጌታ ኃጢአተኛ እያለ የወደደውን ያክል ነው እዛን የሚወደው። የሚጨምር ጽድቅ የለም። የጽድቅ ፕሮማክስ የለውም። ጽድቅ አንዴ በክርስቶስ ኢየሱስ የሆነና የተጠናቀቀ ጉዳይ ነው። ስለዚህ የፈለገ መልካም ስራ ብንሰራ በክርስቶስ ኢየሱስ እግዚአብሔር ከተቀበለን ነገር በላይ ማምጣትና ማቅረብ አንችልም። እግዚአብሔር እኮ መዝገቡን ዘግቶታል። እግዚአብሔር እኮ ተደስተዋል፣ አርፏል እኮ። መላእክት እንኳን ተቀመጡ እኮ። አንተ በእግዚአብሔር ፊት የሚቆመው ገብርኤል ነኝ እኮ ያለው። የሚቆመው ገብርኤል እኮ ኢየሱስ ከሙታን ሲነሳ ዱቅ ብሎናል። እንኳን እኛ መላእክቶቹም እረፍት አግኝተዋል። ለምን? አሁን መላእክት አስሬ ለአንተ ጉዳይ ወደታች ወደ ላይ አይሄድም። ለምን? መንፈስ ቅዱስ መጥቶ ውስጥ ገባ። መንፈስ ቅዱስ ውስጥ ገብቶ ምንድን ነው የሚለው መጽሐፍ ቅዱስ? በእናንተ ዘንድ አለ ለዘላለም፣ በእናንተም ዘንድ ለዘላለም ስለሚኖር እናንተ ታውቃላችሁ። ስለዚህ አሁን የሆነ ነገር ሲሆን እባክህ እባክህ ኖ ኖ ኖ ኢየሱስን ይዛ አንተ ለመላእክት ትሰግዳለህ። እያሰገድከው እኮ ነው ውስጥ ያለውን እግዚአብሔር እኮ ነው ውስጥ ያለው። እኔ በአንተ አንተም በእኔ በአንድነት እንዲኖሩ እኮ ነው የሚለው። ማን ውስጥ? እኔ ውስጥ። ብራዘር የሆነ ቦታ እንትና የባረከው ቦታ ምን አይደለም እግዚአብሔር የሚያደርገው። እኔ ነኝ የእግዚአብሔር ማደሪያ፣ እኔ ነኝ የእግዚአብሔር ዙፋን። ዮኒ ነው የእግዚአብሔር ማደሪያ። እኔ ውስጥ አንገቴን በካራ ጴንጤ ነኝ፣ ኩሩ ጴንጤ። ለፍጡር አልዘምርም፣ ለፍጡር አልዘምርም፣ ለፍጡር አልሰግድም፣ ወደ ፍጡር አልጸልይም። አንድ ወደ ፍጡር የጸለየ ሰው ከመጽሐፍ ቅዱስ ማስረጃ አምጣ። አንድ ለፍጡር የዘመረ ማስረጃ ከመጽሐፍ ቅዱስ ውስጥ አምጣ። አንድ ፍጡር ጸሎት ሰምቶ አማልዶ ያስታረቀ ከመጽሐፍ ቅዱስ ውስጥ አምጣ። የለም። ማፊ ዜሮ። ቤሳቢስቲን ጴንጤ ማለት በእግዚአብሔር ቃል ላይ ተመስርቶ ብራዘር። አሁን እኔ ዮኒ ጴንጤን እኮ በትምህርት አታሸንፈው። በአንዳንድ ሐሰተኛ ነቢያት በኩል ሊገቡብን ይችላሉ፣ የሆነ ሊሳደቡን ይችላሉ እንጂ ጴንጤን በአንዳች ትምህርት አታገኘው። ጴንጤነትን እየሰበኩ ነው አይደለም። የእግዚአብሔር ልጅነት ጴንጤ ማለት የእግዚአብሔር ልጅ ህብረት ማለት የእግዚአብሔር ህዝብ ነው። በአንዳች ትምህርት አታማንም። እኛል በአንዳች ትምህርት አታማንም። አንድ ሰው ተሳስቶ ሶፍት እንትን አረገ፣ ከዛ በኋላ ይቅርታ ጠየቀ። ሶፍት አይሻልም ከተቅማጥ ወንድሜ? እንደውም ሶፍት ሰውየው አስበልቶ ይቅርታ እኮ ብሏል። ሶፍት አይሻልም ከተክልዬ ተቅማጥ? የቱ ይሻላል? ከአቡነ ሐራ የመቃብር አፈር ሶፍት እንደውም አይሻልም? ሶፍት ነውር ነው። ሶፍት የሚበላ ጴንጤም የለም። አሁን አንድ ሰውዬ እንትን አደረገ፣ ንስሐ ገባ። ልጁ ራሱ ፈቃዱ ተይዞ ነበረ እኮ የላይሰንስ እኮ ላይሰንሱ ፈቃድ ተይዞ ከእንደገና ይቅርታ ጠይቋል እኮ ሰውዬው። ዘላለም ዓለምን ሶፍት የምትሉ ተቅማጥህን ይዘ ሶፍት ትላለህ እንዴ? ዘራ ብሩክ የብብቱን ፀጉር የብልቱ አካባቢ ያለን ፀጉርና የእጁን ጥፍር የያዘ የዘላለም ህይወት ያገኛል፣ 23 ትውልዱ ይድናል የሚል ትምህርት ይዘን ጴንጤን የመተቸት አቅም አለ? የለህም እኮ። ማክሰኞና ሐሙስ እባብ የገደለ አዋሽ ፓርክ ነው፣ ናሽናል ፓርክ ነው። እባብ በመግደል የእግዚአብሔር ልጅ የምት እንደዚህ አይነት ትምህርት ይዘ ወንጌል አማኝን መናገር አትችልም። ዩ ሃቭ ኖ ሞራል። እንዴ በፍጹም ሞራል የለህ። ሞራል የለህም እያልኩ መጥቆሪያው ጋኔልን ረሳው። በሰላም ነው መጥቆራማ እኮ እመጣበታለሁ። ለሰይጣን ታቦት ተሰርቶለት ሰይጣን ታቦት እየተሸከምክ ጴንጤን በምንም ልትተች አትችልም። የጴንጤ ስጋና ደም እያራከሱ ምንድን ነው የሚለው ድርሳነ መስቀል? አተላና ፍርፋሪ እንደ ጌታና ስጋ ደም የተቀበለ አተላና ፍርፋሪ፣ ከዛስ አተላ ያለበትን እንስራ በምላሱ የላሰ እንደ ቁርባን ይቆጠርለታል ይላል። አተላና ፍርፋሪ ከመሬት ወስደ እንድትበላ እንደ ውሻ እንድትሆን ያደርግሃል ትምህርቱ። ህዝቡን እንወዳለን፣ ትምህርቱ ግን ውሻ ያደርግሃል። ፍርፋሪ ወርደ ከሰው ተራ ወጥተ ፍርፋሪ በልተ እንደ ጌታ ስጋና ደም እቆጥርልሃለሁ ይላል። አተላ እንደ በግ እንኳን አተላ አይልስም። በግ አተላ ይጠጣል እንጂ የጠጣበትን አይልስም። አንተን ምን ይለዋል? ከሰውነት ተራ አውርዶ አተላ ላስ ይልሃል።
አተላ እንትን ያለ ማሰረው ላስና እንደ ስጋና ደሜ ይቆጠርልሃል። ይሄን ትምህርት ይዘህ ነው ጴንጤን በስጋና ደም መተቸት የምትችለው? እሱ ብቻ አይደለም፣ ምራቅ እንደ ስጋና ደሜ ይሆንልሃል የሚል ትምህርት ይዛቸው ኦርቶዶክሳውያን ጴንጤን ትተቻል አትችሉም። የትኛውን ቁርባን ነው የምትወስዱት እናንተ? ይሄንን ይዛችሁ አትችሉም። ስለዚህ ምንድን ነው ምንለው? ወደ ጌታ ወደ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቸኛ አዳኝ፣ ብቸኛ የዘላለም ህይወት ነው። ህዝቡ ሁሉ ጴንጤ ሆኖ እያለቀ ነው። ወዳጅ ቶሎ በል፣ ቶሎ ፍጠን። አሁን ጦርነቱም እየተባባሰ ነው። ምድር ወደ መጨረሻው እንትን እየሄደች ነው። ቶሎ ኢየሱስን ፉት አርገ ቶሎ እንጆ አርገ ብትሞት አይሻልም? ወደፊት እድናለሁ እያልክ ትላንት ምን ብለህ ነው? ወንጌል ትንበያ አይደለም፣ ወንጌል ዜና ነው። ነገ 6 ሰዓት ይዘንባል ይልና አንዳንድ ኢትዮጵያ ላይ የሚገርም አናት በሶ የሚገባ ፀሐይ ይሆናል ይችላል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ በማመን እኔና ዮኒ የዮኒን የፈለገ ፋይል ብትዘረዝር ለምን ዶክመንተሪ ያሰራም? በዮኒ ላይ የእግዚአብሔር ልጅ ነው። ፍርድ የለበት፣ ከፍርድ አምልጧል። ሂ ኢዝ ፍሪ። እኔ አሁን ዮኒን ሳየው ገና የተወለደ እንቦቅቅላ ህፃን ምንም ኃጢአት የኋላ ታሪክ የሌለው። ለዛ እኮ ነው 2 ቆሮንቶስ 5:17 ላይ ሲናገር መጽሐፍ ቅዱስ እንዲህ ይላል ሲባል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነው የሚለው በግሪኩ ልክ ህፃን ልጅ እንደተወለደ አይነት ህፃን ልጅ ነው። ዮኒ አሁን እድሜው ስንት ነው ሲባል ገና በወራት ነው እድሜው። ዮኒ እድሜው መቁጠር የሚጀምረው ከዚህ በኋላ ነው። አይተሃል? ዮኒ ገንዘብ ባይኖረው፣ መኪና ባይኖረው፣ ሌላ ነገር ባይኖረው ለልጆቹ የሚያወርሰው ቅርስ አለው። ያረፈበትን ለነዛ ቆንጆ ልጆቹ እረፍት አለው። ኢየሱስ ቅርስ ነው፣ የምናወርሰው ነው፣ ለትውልዱ የምንሰጠው። ደረትህን ነፍተህ ባጣ አይጨንቀኝም በእርሱ እጽናናለሁ፣ በራብ አይገደኝም ክብሩን ሳይ እጠግባለሁ፣ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ የህይወት ውሃዬ፣ ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬ እርሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ። ሃሌሉያ ጋሻ። እንዲህ አሁን ይኸው ከሳምንት በኋላ ኢትዮጵያ ገባለሁ። እዛ በደንብ ጮኋለሁ። እዚህ ዱባይ እንዴት ልጩ? ጎረቤት ነው እታሰራለሁ። እዚህ እያልኩ እየጮኩ ሰብካለሁ። አሁን ኢየሱስ ክርስቶስ ጌታ ነው። እና በቃ ይህችን ስንት ደቂቃ? 3 ደቂቃ ተጠቅሜ ልጨርስ። 3 ደቂቃ እየጣፈጣቸውን ጨርስ። ዮኒ ከዛ ይቀጥላል። ዮኒ ደግሞ ጌታ ይባረክ። በ3 ደቂቃ ውስጥ ምን ልታወራ ነው? በ3 ደቂቃ ውስጥ ምን ልታወራ ነው ካላችሁ አንድ ነገር እነግራችኋለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በደንብ ስሙ። 2 የተጣሉ አካላት ካሉ ባለፈው ነግራችኋለሁ። ለሁለቱ የሚቀርብ አስታራቂ ነው የሚያስታርቀው። ባለፈው እንደ ምሳሌ እንደውም ለምሳሌ ዮኒና እንዳልክ ይቀራረባሉ። ስለዚህ ዮኒና እንዳልክ ቢጣሉ እነሱን ለማስታረቅ ለዮኒና ለእንዳልክ የሚቀርብ ሰው ነው ማስታረቅ የሚችለው፣ ቤዛ መሆን የሚችለው። ስለዚህ ማርያም ለምሳሌ ለእግዚአብሔርም ለሰውም አትቀርብም። ለሰው ነው ልትቀርብ የምትችለው እንጂ ለእግዚአብሔር አትቀርብም። መለኮት አይደለችም። አብርሃም አይቀርብም። መልአክ አይቀርብም። መንፈስ ነው። ኢየሱስስ ፍጹም ሰው ፍጹም አምላክ። ምን አልኳቸው? ለሁለት ለተጣሉ በእግዚአብሔርና በሰው መካከል መካከለኛና ቤዛ መሆን የሚችለው ኢየሱስ ብቻ ነው። ኦኬ፣ መካከለኛው ማን ነው? ኢየሱስ ክርስቶስ ብቻ ነው። ስለዚህ ማንም ቤዛ መሆን አይችልም። ከማን? ከኢየሱስ ክርስቶስ ውጭ። ስለዚህ የወንድም ጋሼ በደምና በስጋ የተካፈለን ማዳን የሚችል በሁለቱ መካከል መካከለኛ ሆኖ ማስታረቅና ማዳን የሚችለው ቤዛው ኢየሱስ ብቻ ነው። አትደንግጡ። ቤዛው መካከለኛው ኢየሱስ ነው። እንደዚህ ብዬ 1 ደቂቃ ልጠቀም። ቅድም ቤዛ መሆን የሚችለው ከባርነት ስር ያልወደቀ ነው ብያቸዋለሁ። ሙሴ ደግሞ ከፈርዖን ባርነት ስር ስላልወደቀ እስራኤላውያንን ከግብፅ ነፃ ማውጣት ይችላል። የዛሬው ትምህርት ሲጠቃለን እችን ካወቃችሁ ይበቃል። ኢየሱስም ቤዛ መሆን የሚችለው ከኃጢአት ስር ስላልወደቀ ለኃጢአት ባሪያ ስላልሆነ የሰው ልጅ መታደግና ማዳን ይችላል። ምን አልኩኝ? ሙሴ
እስራኤልን ከግብፅ ማውጣት የሚችለው ራሱ ያልተገዛ ባሪያ ከሆነ ነው። ቤዛ መሆን የሚችለው ባሪያ ያልሆነ ነው። ሙሴ ደግሞ በንጉስ ፕሮቶኮል የንጉስ ልጅ ሆኖ ነው ያደገው። ስለዚህ ያልተገዛ ስለሆነ የተገዙትን ነፃ ማውጣት ቤዛ መሆን ይችላል። ኢየሱስስ ለኃጢአት ያልተገዛ ነው ቤዛ መሆን የሚችለው። ለምን? ኃጢአት የሌለበት ሰው ነው መስዋዕት መሆን የሚችለው። ኢየሱስም ለኃጢአት ስላልተገዛ ኃጢአት ስለሌለበት ብቸኛው እኛን ማዳንና ማጽደቅ የሚችል ቤዛ መሆን የሚችለው ኢየሱስ ክርስቶስ ብቻ ነው። አሌሉያ፣ ስሙ የተባረከ ይሁን። ስለዚህ እንደዚህ ብዬ ነግራችኋለሁ። በውስጥ መስመር አግኟቸው። የኔ ልጆች ከስር አሉ፣ እነ አሚ አሉ። የጌታን መቀበል የምትፈልጉ ሰዎች በውስጥ ለነሱ 77 እነ መሲ አሉ። ቴቴለስታይ የእኛ ሚኒስትሪ ነው፣ የተፈጸመ ማለት ነው። የእኛ ልጆች አሉ ከስር የቴቴለስታይ ሚኒስትሪ አገልጋዮች። በውስጥ መስመር አግኟቸው። ትላንት ዮኒ እንዳለው ዝም ብለን እዚህ ጋር ሆይ ሆይ አድርገን ሳይሆን ጌታን መቀበል የምትፈልጉ ከታች ሆናችሁ እንትን በሉ። ቁጥር ሳትጽፉ እሺ፣ ልጸልይላችሁ። ቁጥር ሳትጽፉ እኔ ዝም ብዬ ልጸልይላችሁ። ቁጥር ሳትጽፉ ናይስ። ሰዎች በጎን እንትን ስለሚያደርጓቸው ቁጥር ሳትጽፉ ልጸልይላችሁ። ከኔ ጋር ጌታን መቀበል የምትፈልጉ አምናችሁ ይህንን ጸሎት ባላችሁበት ተንበርክካችሁ ጸልዩ። ጌታን መቀበል የምትፈልጉ እግዚአብሔር አምላኬና አባቴ ሆይ ከና ኃጢአቴ እንዳልሞት ይህን እድል ስለሰጠኸኝ አመሰግንሃለሁ። ልጅ ኢየሱስ ክርስቶስን የህይወቴ ብቸኛ አዳኝና ጌታ አድርጌ እቀበላለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔርም ከሙታን እንዳስነሳው በልቤ አምናለሁ። ስሜን፣ ህይወቴን፣ ዘመኔን ላንተ እሰጣለሁ። በክርስቶስ ኢየሱስ ሥራ ወደ አንተ እመጣለሁ። ልጄ አድርገህ ተቀበለኝ። ዓለምን፣ ሰይጣንን፣ ጨለማን፣ ኃጢአትን ሁሉ እክዳለሁ። ስሜን በህይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ስሜንም በህይወት መዝገብ ላይ ስለጻፍክ አመሰግንሃለሁ። አመንኩ፣ ስለዚህም ተናገርኩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ፕሬዝ ዘ ሎርድ። እርግጠኛ ነኝ በዚህ የጸጋ ወንጌል ስብከት አንድ ሰው ወደ ህይወት እንደሚመጣ እርግጠኛ ነኝ። ብዙ ሰው ወደ ጌታ እንደሚመጣ። አሜን አሜን አሜን። ብዙ ጊዜ ነው የማደርገው ምንድን ነው፣ በሌላም በኩል ፎሎ እንኳን አድርጉኝ ብዬ አላውቅም። ምንድን ነው ጌታን የሚፈልግ ጌታ ጥሪ ያደርጋል። እኔን አሁን ጌታ ፈልጎኝ ማንም አላሰበኝ። ጌታ ትምህርቱ ተነክቶ መጽሐፍ ቅዱስን ፈልጎ ቤት ይመጣል፣ ይነካል። እኔ አሁን አቡነ ገብርኤልን አናግሬያቸው እውነት ለመናገር አይቻቸውም አላውቅም። ጌታ ምስክሬ ነው፣ አይቻቸው አላውቅም። ጌታ ግን የሚነካ ቀን አለ፣ ይነካል። ከዛ የጌታ ትሆናለህ። እና ብዙ ጊዜ አንዳንዶቻችሁ እዚህ ጋር ሺህ ጊዜ የነፍስ ጥሪ አድርጉ፣ የነፍሳት ጥሪ አድርጉ ለምትሉ ወንድምና እህቶቼ ጌታ ነው የሚነካው። እኔ ስላልኩ አይደለም። አሁን ወንድማችን ቅዱስ ያደረገው እግዚአብሔር ይባርክ። በቃ ባላችሁበት ጸልዩ ነው ያለው። ይሄ ነው መሆን ያለበት እንጂ ብዙ ጊዜ እንዲህ እያላችሁ አትጨናነቁ። ጌታ ትምህርት ይሰጣል። ጌታ ፈልጎ ካለበት የመሻትን ፈልጎ የሚሰጥ አባት ነው። ቅዱሴን አገኙት። በውስጥ የድህነት ትምህርት አለ። ሌሎችም ወንድምናቶቻችን አሉ። እንዲሁም ደግሞ ትምህርት ካልተሳሳትኩኝ መቼና መቼ ነው ያንተ ቤት ቅዱሴ? ይኸው ከታችም የጻፉላችሁ ነው። ሰኞ፣ ሮብ፣ አርብ በኢትዮጵያ ከምሽቱ 3 ሰዓት ጀምሮ ጌታ ይባረክ። ስለዚህ ሰኞ፣ ሮብ፣ አርብ ምን ታደርጋላችሁ? ቅዱሴ ጋር ትሄዳላችሁ፣ ፎሎ ታደርጋላችሁ። እዛ ውስጥ ወንድሞች አሉ ይህን ትምህርት የተማሩ። ሳትማሩ አትቀበሉ። እኔ እውነቴን ነው የምነግራቸው። በጌታ ለመሆን ትምህርት ያስፈልጋል። ለምንድን ነው ይህን ጌታ የምትቀበለው? አዳኝ ነው። አዎ ተማሩ፣ ተማሩ በደንብ አድርጋችሁ። ትምህርቱ ገብቷችሁ ሌላ ሰው ቢጠይቃችሁ መሰናክል አትሆኑ። ስለዚህ ትምህርቱን ተምራችሁ ስትቀበሉት ኢየሱስ አዳኝ እንደሆነ በአደባባይ እየወጣ ነው፣ ማንም ሳይለው እያልክ የምትመሰክረው። ምክንያቱም የያዝከው ነገር የተማርከው እንጂ በስማ በለው አይደለም። አሁን ዛሬ በተማርናት ብቻ እንድትቀበለው አይደለም።
ሀሳቡ ውስጣችሁ ውስጥ ይግባ። ጥያቄያችሁ በሙሉ ይመለስ። ጥያቄ ደግሞ ይመለሳል። ስለዚህ በስሜት እዚህ ጋር 10 ጻፉ ለምትሉ ክርስቲያን ተብዬዎች እናንተ በጌታ አይደላችሁም። እውነቱን ልንገራችሁ፣ ትምህርት ያስፈልጋል። የደህንነት ትምህርት በደንብ ያስፈልጋል። አንድ ሰው በጌታ ለመሆን የደህንነት ትምህርት በደንብ ያስፈልጋል። ኢየሱስ ጌታ፣ ያ ደግሞ ጊዜ አለ፣ በደንብ ጊዜ አለ። ስለዚህ ኢየሱስ ራሱ የሚፈልገን አባት ነው። ቅዱሴ እጅግ አድርጌ አመሰግናለሁ። እግዚአብሔር ብርክ ያድርግልኝ። እግዚአብሔር በተለይ ኢትዮጵያ ትልቅ ወንጌል እንደሚሰራጭ በአንተ ላይፍ ስትገባ አለው እመጣለው። በደንብ አድርገን እንወያያለን። ሰላም ይብዛይን አባት። መልካም ጊዜ ሆንልን ዮኒ። አዎ አንዳንዴም እኔ ቤት ና ዩ አር ዌልካም አት ኤኒ ታይም። ማቋረጥም ትችላለህ መተህ። አሁን ደግሞ መልእክት ብቻ ይሄን ማስታወቂያ ልናገር። እግዚአብሔር ረድቶን እኛ ሚኒስትሪ በደንብ የተቋቋመ ነው። ከአብያተ ክርስቲያናት ካውንስልም ፍቃድ እየጨረስን ነው። ቴቴለስታይ ሚኒስትሪ ይባላል። ቴቴለስታይ ሚኒስትሪ የተፈጸመውን የክርስቶስ ኢየሱስን ወንጌል የምንሰብክበት ሚኒስትሪ ነው። በዚህ ሚኒስትሪ ብዙ ሰዎች ረድተውን፣ በዙሪያችን ያሉ ሰዎች አግዘውን መጽሐፍ ቅዱስ ለመስጠት ለሴቶች ምንድነው የንጽህና መጠበቂያ፣ ለተማሪዎች ደግሞ ለህፃናት የመስከረም ላይ ደግሞ ቢያንስ ደብተራቸውን ለመቻል የቻልነው አቅም ደግሞ ቢያንስ በዚህ ዓመት 10 ልጆችን በየወሩ እየደገፍን ትምህርት ለማስተማር ለማሳደግ እንደዚህ እቅድ አለን። እግዚአብሔር እየረዳን ነው። ከእናንተ ምንም አንፈልግም። የእኛ ቤተሰቦች የቻሉትን ነገር አድርገዋል። ከእናንተ የምንፈልገው ምንድነው? ድሬዳዋ ስፔሻሊ ጂንካ፣ ጂማ ያላችሁ ሰዎች ከኛ ጋር ወንጌል እንድትሰሩ ያረጀ ልብስ፣ አሮጌ ልብስ የሚሆን የጠበባችሁ ልብስ ካለ ስፔሻሊ ድሬዳዋ ላይ ለልጆች እዛ አሉ የቴቴለስታይ ሚኒስትሪ ልጆች የጠበባችሁ ልብስ ካለ ለነሱ ስጧቸው። እኛ ደግሞ በጎዳና ላይ ያሉ ሰዎች እንሰጣለን። ወንጌልን እያበላን እያለበስን ወንጌልን እንሰብካለን። ወደ አንድ ሰው እንትን ውስጥ የሚያደርግ ሳይሆን የህብረት ነው የህዝብ ነው እና እንደዛ እያደረግን ነው። ስለዚህ ጸልዩልን፣ በቻላችሁ መጠን ጸልዩልን፣ እግዚአብሔር እንዲጠብቀን። ኢትዮጵያ ላይ በትልቅ የወንጌል ክሩሴድ እንገናኛለን። ጌታ ይባረክ። ዮንዬ ቴንኪዩ ሶ ማች። በጣም በጣም አመሰግናለሁ። ወድሃለሁ። መጋብዝት ይበልልን። አሜን። እግዚአብሔር ከአንተ ጋር። እኔ ቃላት የለኝም ለዚህ ሰው። እኔ ለቅዱሴና ለሌሎችም ወንድምና እህቶቼ ቃላት የለኝም። በጌታ ለሆናችሁ ወንድምና እህቶች ቃላት የለኝም። ተባረኩ። ስለዚህ